ወከዘበ ቢልሑስና በመልካሚቱ ቃል ያስተባበለ የሆነ ሰው ፈሰኑየሲሩሁ ሊልዑስራ ለመጥፎይቱ ነገር እናገረዋለን እናበቀዋለን። ወአማ መን በኺለ የሰሰተ ሰው ምኑ ነው በኺለ የሚለው? አላህ ምን ብሏል ጀለ ጀላሉሁ? ወአቱ ሚን ማሊ ላሂ አለዚ አታኩም፣ ከአላህ ገንዘብ እሱ ከሰጣችሁ ለድሃ ሰጡ አላቸው። የአላህ ገንዘብ አንተ አካውንት ያለው ኪስህ ውስጥም የተቀመጠው የአላህ ገንዘብ ነው፣ ግን አንተ ጋር ያስቀምጠው። ሲፈልግ ደግሞ ብድግ አድርጎ ይወስደዋል፣ ሲፈልግ እያስለቀሰህ ይወስደዋል። ችግር የለም። ይህንን እምቢ ይልና ስጥ ሲባል እሪ ይላል። በነቢዩ ጊዜ ሰለላሁ ዐለይሂ ወሰለም ዘካንም የተቀበሉ ጾሙንም ሐጁንም ሸሃዳውንም ሶላቱንም የተቀበሉ ሰዎች ነቢዩ ከሞቱ በኋላ ዘካ አንከፍልም። ለምን? አይ በቃ ይሄ ገንዘብ አጀንዳችሁ አይመቸንም ምናምን። ገንዘብ አንደኛ የሙእሚን መፈተኛው ገንዘብ ነው። የሰው ገንዘብ ካልበላ፣ የየቲምን ገንዘብ ካልበላ፣ በሐራም የተሰበሰበ ገንዘብ ካልበላ፣ ገንዘብ እኮ ነው ዋናው መፈተኛው። ብዙ ሰው በበርካታ ነገር ተፈትኖ ሊያልፍ ይችላል። በሁለት ነገር ግን ተፈትኖ ማለፍ ይከብደዋል። አንደኛ በገንዘብ፣ ሁለተኛ በሴት። ተፈትኖ ብዙ ሰው ይወድቃል። የአላህና የነቢዩን ጠላት ፍቅረኛ አድርገህ በስሜትም ተገናኝተህ፣ በፖለቲካም ተገናኝተህ፣ በገንዘብም በጥቅማጥቅምም ተገናኝተህ፣ በተቃራኒ ጾታ ፍላጎትም ተገናኝተህ ወዳጅ አድርገህ ስትይዝ፣ አላህና ነቢዩን የሚጠላን ሰው ወዳጅ አድርገህ ስትይዝ በቢነሲል ቁርአን የተከለከልከውን እንዴት ሊሆን ይችላል ብለው ሙስሊም ማግባት ያለበት ሙስሊምን እንጂ ሙስሊም አህለል ኪታብ እንኳን ቢሆን ሌላን ሴት ማግባት የለበትም። ወልሙሕሰናቱ ሚን አለዚነ ኡቱል ኪታበ መጽሐፍ የተሰጡት ከሆኑት ይሁዳና ነሷራዎች በብልግና የማይታወቁ ጨዋና ጥብቅ የሆኑትን ፈቀድኩላችሁ ይል የለም እንዴ ቢልም ይሄ መወዳ ጥንቃቄ ተደርጎ እንጂ ለዳዕዋና ለበርካታ ዓላማዎች እና ፐርፐዞች እንጂ ዝም ብለህ የአላህና የነቢን ጥላት ሂደህ በስሜት ቋንቋ ሂደህ የምታቀፍበትና አብረህ የምትጃጃልበት ምንም ምክንያት የለም። ለምን? በቁርአን በሌላ አያት አላህ ስብሓነሁ ወተዓላ ሙእሚን የሆኑት ሰዎች በመልካቸው ሌሎቹ ቢያጓጓችሁም እነዚህኛዎቹ ኢማን ያላቸው ይሻሏችኋል ብሎ አላህ ነግሮናልና ወደዛ መሄድ አግባብ አይደለም የሚል የዑለማዎች ትንታኔ የመጣው ከዚች ቃላት ስንጠቃና ከኢስላም መሰረተ ሐሳብ ከፍሬሙ በመነሳት ነው። ኢነ ሊልሙተቂነ አላህን ለሚፈሩት ሰዎች ዒንደ ረቢሂም ከጌታቸው ዘንዳ ጀናት ነዒም ዘውታሪ መጣቀሚያ የሆነች ጀነቶች አላቸው አላህ። አፈነጅዐሉ ልሙስሊሚነ ከልሙጅሪሚን ለአላህ እጅ የሰጡትን እንደ ግፈኞቹ እኩል አደርጋለሁኝ ወይ? ማለኩም ምን ነክቷችሁ ነው? ከይፈ ተሕኩሙን እንዴትስ ነው የምትዳኙት በላቸው አላህ። አምለኩም ኪታቡን ፊህ ተድሩሱን መጽሐፍ አላችሁ እንዴ መጽሐፋችሁን ገልጻችሁ የምትማሩበት። ኢነ ለኩም ለእናንተ ፊህ በዛ በመጽሐፍ ውስጥ ለማ ተኸየሩን የምትመርጡት ምርጫችሁ ሁሉ አለላችሁ የሚል ተጽፎ ከአላህ በኩል የተላከላችሁ መጽሐፍ አለ እንዴ? እሱን እየተማማራችሁ ነው እንደ ልባችሁ የምትናገሩትና የምትዘሉት ብለህ ጠይቃቸው። አምለኩም አይማኑን ዐለይና ባሊጋ በእኛ ላይ ጣራ የነካች ዳር የነካች የሆነች መሐላ ተምሎላችኋል ወይ? ኢላ የውም ልቅያማህ እስከ ቅያማ ቀን ድረስ ኢነ ለኩም ለማ ተሕኩሙን እናንተ የምትዳኙት የእውነት ነው፣ የምትሰሩት ትክክል ነው፣
የእናንተ ሁክም አግባብ ነው የሚል እስከ የውመል ቂያማ ድረስ ምንም አይነካችሁም የሚባል ነገር እንደው ተምሎ የተነገራችሁ ነገር አለ ወይ? ቃል ኪዳንስ ገብተንላችኋል ወይ? በምን ሁኔታችሁ ነው እየደፈራችሁና ድንበር እያለፋችሁ ያላችሁት በላቸው አለ አላህ። ሰልሁም ያንተ ያ ረሱላላህ ጠይቃቸው ይህንን ሁሉ ሰው ምኑን አዩሁም ቢዛሊከ ዘዒም ማን ነው ይሄንን አሁን ያልኳችሁን ጥያቄ ልክ ነው አዎ ተብለናል ብሎ ሊሞግት የሚችል ከመካከላቸው ማን እንዳለ ጠይቃቸውና ይናገሩ። አም ለሁም ሹረካ ሸሪኮች አሏቸው እንዴ? ፈሊእቱ ቢሹረካኢሂም ኢንካኑ ሳዲቂን እውነተኞች ከሆኑ ሸሪኮቻቸውን ያምጡና የአላህ ሸሪክ አለ ብለው የሚያምኑ ከሆነ የአላህ ሸሪካ የተባለው አካል ይምጣና እውነት ከሆነ ከአላህ ጋራ አላህ በፈጠረውና በቁድራው እስኪ ይፎካከር በላቸው። የአላህ ኸልቁ የትየለሌ ነው። ሃዛ ኸልቁላህ ፈአሩኒ ማዛ ኸለቀ አለዚነ ሚን ዱኒህ አላህ የፈጠረው ይህንን ሰማይን ምድሩን ነው። ከአላህ ውጭ ያሉት ሽርክ የሚደረግላቸው አካላት ግን ምንድን ነው የፈጠሩት? የፈጠሩት ካሉ አምጡ። አም ለሁም ሹረካ ፈሊየእቱ ቢሹረካኢሂም ኢንካኑ ሳዲቂን። አላህ ምን አለ? አለዚነ ዩከዚቡነ ቢየውሚል ቂያመቲ ማለቱን ትቶ ቢየውሚ ዲን አለ። ጀዛ የሚከፈልበት የሰደበ ያዋረደ የቀማ ያታለለ የሸወደ የከፈረ ሱናን ያወገዘ ኢማንን የጠላ ተውሂድን የጠላ ሐቅን የረገጠ ሁሉም ጀዛኡን ያገኛታል። አንዳንድ ጊዜ በዱንያም ጭምር አብዛኛውን ጊዜ ግን በአኼራ ያገኛታል። ወማ ዩከዚቡ ቢሂ በቂያማ የሚያስተባብል የለም ኢላ ኩሉ ሙዕተዲን ድንበር አላፊ ሁሉ እንጂ አላላ። ሰው አያጥፋ እኮ አይባልም። አላህ ያውቃል ሰው እንደሚያጠፋ። ፈሊዛሊክ የቁሉ ነቢዩ ሙሐመዱን ሰለላሁ ዐለይሂ ወሰለም ኩሉ በኒ አደመ ኸጣ፣ ሁሉም የአደም ልጅ አጥፊ ነው። ሁሉም ያጠፋል፣ ችግር የለውም። እሱ አይደለም ማጥፋቱ፣ ጥፋቱ እሱ አይደለም። ችግሩ ግን ስታጠፋ በቋሚ መልኩ ድንበር አልፋ እንደው መቼም በቋሚ መልኩ ትንሽም ወንጀል የሚሰራ ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን እንዳለው አላህ በቋሚ መልኩ ወንጀል የሚሰራ ሰው፣ በቋሚ መልኩ አመፀኛ የሚሆን ሰው፣ በቋሚ መልኩ አላህ የከለከለውን አሳዶ የሚሰራ ሰው ካልሆነ በስተቀር ቂያማ የለም አላህ ፊት ቀርቤ ለፍርድ አላህ ፊት አልቀርብም ብሎ የሚያስብ ካልሆነ በስተቀር ቂያማ የለም የሚል ሰው ካልሆነ በስተቀር